ይህ መረጃ የተሽከርካሪ ባለ ንብረቶች እናንተን ስለሚመለከትና ተሽከርካሪያችሁን ከመወረስ እንድትታደጉት እስከ መጨረሻው ድረስ አዳምጡኝ። የኮንትሮባንድ ዕቃዎችን ጭነው የሚገኙ ተሽከርካሪዎች በቀጥታ ተወርሰው ለመንግስት ገቢ የሚደረጉበትን የሚደነግገው አዲሱ የጉምሩክ አዋጅ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ጸድቋል። ቀደም ሲል የነበረው የ100 ሺህ ብር ቅጣትም ወንጀሉን ማስቆም ስላልተቻለና ኮንትሮባንዲስቶች ልዩ መደበቂያ የጥይት መከላከያ የገጠሙላቸው ረቂቅ የሆኑ ተሽከርካሪዎችን መጠቀም መጀመራቸው ማሻሻያውን አስገዳጅ እንዲሆን አድርጎታል። በዚህ መሰረትም የኮንትሮባንድ ዕቃን ለመደበቅ እንዲያስችል ተደርጎ የተሰራ ወይም ደግሞ ከተቀመጠለት ገደብ በላይ ዕቃን የጫነ ማንኛውም ተሽከርካሪ የዕቃ ዋጋ ከግምት ሳይገባ ተሽከርካሪው በቀጥታ ይወረሳል። ይሁንም እንጂ አዋጁ ተሽከርካሪው ከመወረሱ በፊት ባለ ንብረቱ ቀርቦ ማስረጃን በማቅረብ በራሱ መከራከር እንዲችልም የሚደነግግ ሲሆን ምክር ቤቱ በዛሬው ዕለት መደበኛ ስብሰባ የቋሚ ኮሚቴ ውሳኔ ሀሳብን መርምሮ አዋጁን በሙሉ ድምፅም አጽድቆታል። ስለዚህ ባለ ንብረቶች አስቀድማችሁ ንብረታችሁ ወይም ደግሞ ተሽከርካሪያችሁ ከመወረሱ በፊት ጥንቃቄ እንድታደርጉ